ሰላም እንዴናችሁ ውድ የአራዳ ስፖርት ተከታታዮች በዛሬው ዕለት እንግዲህ አዳዲስ መረጃዎች ተሰምተዋል። ፔሮ ሄንካፔ እንግዲህ ጉዳት እንዳስተናገደ እየተገለጸ ይገኛል። ፔሮ ሄንካፔ እንግዲህ ከኢኳዶር ብሔራዊ ቡድን ማዕከል ለቆ ወደ አርሰናል የሚመለስ ይሆናል። ፔሮ ሄንካፔ እንግዲህ በተደረገ የሕክምና ምርመራ ምክንያት ከኢኳዶር ብሔራዊ ቡድን ስብስብ እንደተቀነሰ ነው እየተገለጸ የሚገኘው። እንግዲህ የተጫዋች ምን ያህል ለአርሰናል ጠቃሚ እንደነበር ሁላችንም እናውቃለን። ታዲያ ከዛ አንጻር ይሄ እዚህ ልጅ መጎዳት የሚያመጣው ኢምፓክት ላቅ ያለ ነው ተብሎ ነው የሚጠበቀው። እንግዲህ የዚህን ተጫዋች ጉዳት በተመለከተ እስካሁን ድረስ የወጣ መረጃ የለም ምን ያህል ሲሪየስ እንደሆነ። ነገር ግን እንግዲህ የዚህ ተጫዋች አለመኖር በቡድን ውስጥ የሚፈጥረው ኢምፓክት እጅግ የላቅ እንደሆነ ምንም ጥርጣሬ የሌለው ጉዳይ ነው። በፉልባክ ቦታ ላይ እንግዲህ በጣም ድንቅ እንቅስቃሴን እያሳየ የሚገኝ ተጫዋች እንደሆነ፣ ወጥ የሆነ እንቅስቃሴን እያሳየ የሚገኝ ተጫዋች እንደሆነ ሁላችንም እናውቃለን። በፕሪሚየር ሊጉ አርሰናል ለሚያደርገው ግስጋሴ ወሳኝ ተጫዋች ነውና ከዛ አንጻር እንግዲህ ተጫዋቹ ባይጎዳ መልካም ነበር። ያው እንደዚህ አይነት ጨዋታዎች እንግዲህ ተጫዋቾችን ለጉዳት ይዳርጋሉ። ብዙ ተጫዋቾች እንግዲህ በአርሰናል ቤት እየተጎዱ ይገኛሉ። ይህ ደግሞ ወደፊት ለሚደረገው ውድድር ኢምፓክት ይኖረዋል። ነገር ግን አሁን ጥሩ የሚባለው ዜና አርሰናል ጥሩ የሆነ ስኳድ ዴፕስ አለው። ስኳድ ዴፕስ መኖሩ አንድ መልካም ነው። ካላፊዮሪ እንግዲህ እሱን ተክቶ ይሰልፋል ተብሎ ነው የሚጠበቀው ጉዳቱ ሲሪየስ የሚሆን ካለ። ነገር ግን ጨዋታው እስኪጀመር ድረስ የማገገም እድል ይኖረዋል ተብሎ ነው የሚጠበቀው። አዲስ መረጃ የሚወጣ ከሆነ ይማርሳቸው ይሆናል። ሌላኛው እንግዲህ ስፔን ብሔራዊ ቡድን አሰልጣኝ ሉዊስ ዲዮላ ፎንቴ እንዲህ ሲል ተናግረዋል። በእንግሊዝ ዴቪድ ራያ የዓለማችን ምርጡ ግብ ጠባቂ ተደርጎ ይቆጠራል። እዚህ ግን ስለሱ ማንም አይናገርም። እንደዚሁም ስለ ሁዋን ጋርሻና አሌክስ ሮሜሮ ብዙም አይወራም። ነገር ግን የዩናይ ሲሞን ቁጥር አንድነት ጥያቄ ውስጥ የሚገባ አይደለም። የዩናይ ብቃት ደረጃ ተስቶ የተጓዘበትን መንገድና ሙያዊ ልምዱን አለማድነቅ ኢፍትሐዊነት ነው። አንድ ግብ ጠባቂ በዚህ ደረጃ ላይ በሚሆንበት ጊዜ ለደረሰበት ደረጃና በሙያው ለሰራው ስራ ክብር ሊሰጠው ይገባል። ሌሎቹም በጣም ብዙ ተሰጥቶና ብቃት አላቸው። ነገር ግን ለሁሉም የራሱ ጊዜ አለው ሲሉ የስፔን ብሔራዊ ቡድን አሰልጣኝ እንግዲህ ስለ ዴቪድ ራያ አሁናዊ ብቃት አድናቆትን ለግሷል። ይህ ምንም ጥያቄ የለው ነገር ነው። በፕሪሚየር ሊግ እንግዲህ በጣም ድንቅ እንቅስቃሴን እያስመለከተ የሚገኝ አርሰናል እንግዲህ በተደጋጋሚ ነጥቦችን ይዞ እንዲወጣ ከፍተኛ አስተዋጽኦ ያደረገው ተጫዋች ዴቪድ ራያ ነው ቢባል ይህን ያህል አስገራሚ አይሆንም እና በጣም ድንቅ እንቅስቃሴን ማስመልከት የቻለ ድንቅ የሆነ ስፔናዊ ተጫዋች እንደሆነ እናውቃለን። ይህንን አቅሙን እንግዲህ ወደፊትም ያስመለክተናል ተብሎ ነው የሚጠብቀው። እስካሁን ባለው እንቅስቃሴ ግን ብዙዎች እንደተገረሙበት ነው እየተነገረ የሚገኘው። ከዚህ በኋላም እንግዲህ አርሰናል ለሚያደርገው እንቅስቃሴ ወሳኝ የሆነ ሚና ይጫወታል። ሌላኛው እንግዲህ አዲስ የወጣ መረጃ ማንቸስተር ዩናይትድ ከአርሰናል ማይልስ ሉዊስ ስኬሊን በክረምቱ የዝውውር መስኮት ለማስፈረም ባለው የጠና አቋም ምክንያት አርሰናል በተጫዋቹ መንገድ ላይ ይቆማል ተብሎ አይጠበቅም ተብሏል። ዩናይትዶች እንግዲህ ይህንን ተጫዋች ለማስፈረም ከፍተኛ ጥረት ለማድረግ ዝግጁ እንደሆኑ እየተገለጸ የሚገኘው ተጫዋቹም እንግዲህ በአርሰናል ቤት ይህን ያህል የመሰለፍ እድል እየተሰጠው እንዳልሆነ ይታወቃልና ይህም ይመስላል እንግዲህ አርሰናሎች ይህንን ተጫዋች ላይ ይህን ያህል ጫና ለማድረግ ዝግጁ አይደሉም። ምክንያቱም ተጫዋቹ ለመልቀቅ ፍላጎት ቢኖረውም እንኳን ይህን ያህል አስገራሚ አይሆንም። በአርሰናል ቤት በቂ የሆነ የመሰለፊያ እድል እየተሰጠው እንዳልሆነ ይገኛል። ነገር ግን ተጫዋቹ ልጅ እንደመሆኑ አንጻር ወደፊት እንግዲህ ተለውጦ በአርሰናል ቤት ጥሩ ነገርን ያስመለክታል ተብሎ ይጠበቅ ነበር እና ፖቴንሻል ያለው ተጫዋች ነው። ያው ከልጅነት ጋር ወይም ከእድሜ ጋር ተያይዞ አንዳንድ ጊዜ የሚሰሩ ስህተቶች ሊኖሩ ይችላሉ። ነገር ግን ከአጠቃላይ አንጻር ከተመለከት ነው ተጫዋቹ ፖቴንሻል ያለው ድንቅ ተጫዋች እንደሆነ ሁላችንም ማስተዋል ችለናል። ሌላኛው እንግዲህ አትሌቲኮ ማድሪድ ከአርሰናልና ከባርሴሎና የጥና ፍላጎት አንጻር ለሁላን አልቫሬስ አዲስ ኮንትራት ለማቅረብ እየሰራ እንደሆነ ተገልጿል። እንግዲህ አርሰናሎች በፊት መስመር ላይ ከሚመለከቷቸው ተጫዋቾች ውስጥ ሁላን አልቫሬስ በዋነኝነት ይጠቀሳል። ነገር ግን አትሌቲኮ ማድሪዶች ይህንን ተጫዋች እንዲህ በቀላሉ ይለቁታል ተብሎ አይጠበቅም። በከፍተኛ የዝውውር ሂሳብ እንደሆነ ይታወቃል። እንግዲህ አትሌቲኮ ማድሪድን የተቀላቀለው ታዲያ በአትሌቲኮ ማድሪድ ቤት እያሳየ ያለው እንቅስቃሴ በጣም ድንቅ የሚባል ነው። ስለዚህ አትሌቲኮ ማድሪዶችም እንዲህ በቀላል ተጫዋቹን ለመልቀቅ ፍላጎት እንደሌላቸው ነው እየተገለጸ የሚገኘው። በአትሌቲኮ ማድሪድ ቤትም የደመቀ ተጫዋች እንደመሆኑ አንጻር አርሰናል ተጫዋቹን ለማስፈረም ሙከራ ቢያደርግ እንኳን ከፍተኛ የዝውውር ሂሳብ ማቅረብ የሚኖርበት ይሆናል። ያ የሚሆን ከሆነ ግን ተጫዋቹን የሚያገኙት ይሆናል። ምክንያቱም ተጫዋቹ እንግዲህ ወደ ፕሪሚየር ሊግ ተመልሶ ያንን ድንቅ ብቃቱን ማስመልከት ፍላጎት እንዳለው ይታወቃል። ሌላኛው አርሰናል የ21 ዓመቱን ጀርመናዊ አጥቂ
ኒኮሎ ትሬሶልዲን ከክለብ ብራይት ለማስፈረም በአሁኑ ሰዓት ግንባር ቀደሙ ክለብ እንደሆነ ተነግሯል። አርሰናል በተጫዋቹ ላይ ከፍተኛ ፍላጎት ያለው ቢሆንም ድርድሮች እየተካሄዱ ይገኛሉ ተብሏል። እንግዲህ የተጫዋች በአርሰናል የዝውውር ራዳር ውስጥ እንደገባ ነው እየተገለጸ የሚገኘው። አርሰናል በደንብ መስራት የሚችል ከሆነ ተጫዋቹን እንግዲህ የማግኘት እድል ይኖረዋል ተብሎ ይጠበቃል። ይህ ተጫዋች በጣም ድንቅ የሚባል ተጫዋች ነው። አርሰናል በነገራችን ላይ በርካታ ተጫዋቾችን ነው እየመለመለ የሚገኘው። ያ ማለት እንግዲህ ወደፊት አርሰናል በሚያደርገው ግስጋሴ በተለይም ወጣት ተጫዋቾች ወሳኝ የሆነ ሚና ይጫወታሉ ብዬ ነው የምጠብቀው። እኔ ከአርሰናል የምተቸው ነገር ምንድን ነው ወጣት ተጫዋቾችን ለመልቀቅ ፈቃደኛ የሚሆንበት ሙመንት አለ እና እንደዚህ አይነት ነገሮች ላይ ጥንቃቄ ማድረግ አለበት። ምክንያቱም አንዳንድ ወጣት ተጫዋቾች ምንም እንኳን በጊዜው ጥሩ ነገር ባያሳዩም ከጊዜ በኋላ ግን እየበሰሉ በሚሄዱበት ጊዜ አስቆጪ ሊሆኑ ይችላሉ። ምክንያቱም እነ ኬቪን ዴብሬንን መመልከት እንችላለን። እንግዲህ ከቼልሲ ሄደው ነው እንደዚህ አይነት ድንቅ እንቅስቃሴን በማንቸስተር ሲቲ ቤት እያሳዩ የሚገኙትና እንቁ ባለተሰጡ ተጫዋቾችን በሚገባ መመልከት ያስፈልጋል። መልቀቅ የማይገባ ከሚሉት አንዱ ነኝና ጥንቃቄ ማድረግ ይኖርበታል አርሰናል በእንደዚህ አይነት ሲቹዌሽኖች ላይ። ሌላኛው መረጃችን እንግዲህ ሳካና ማዱኬ ከእንግሊዝ ብሔራዊ ቡድን እንደተቀነሱ እየተገለጸ ይገኛል። ሳካና ማዱኬ እንግዲህ ከእንግሊዝ ብሔራዊ ቡድን ወጥተው ወደ አርሰናል ተመልሰዋል። ምክንያቱ እስካሁን ድረስ አልታወቀም። እንግዲህ መጠነኛ ጉዳት አስተናግዷል የሚል መረጃ አለ። ነገር ግን ይህን ያህል እርግጥ የሆነ ነገር የለም። አዲስ መረጃ የሚወጣ ከሆነ በማታው ስፖርት መርሃ ግብራችን ወደ እናንተ ይዘን የምንመጣ ይሆናል። በእርግጥ አሁን የታወቀ ነገር ምንድን ነው? ፒየሮ ሂንካፔ ጉዳት እንዳስተናገረ ነው። እንደዚህ አይነት ጨዋታዎች እንግዲህ ለተጫዋቾች ከፍተኛ ኢምፓክት እንዳላቸው ነው እየተገለጸ የሚገኘው። ኢንተር ሚላን ባስቶኒን በዚህ ክረምት ወደ ባርሴሎና የሚያቀና ከሆነ በሱ ቦታ ሪካርዶ ካላፊዮሪን መተካት ይፈልጋሉ ተብሏል። ሪካርዶ ካላፊዮሪ እንግዲህ ከአርሰናል የመልቀቅ እድሉ እንግዲህ ሰፊ እንደሆነ እኔ ከዚህ በፊት ለመናገር ሞክሬ ነበር። በተለይ ኢንተር ሚላኖች ከፍተኛ ፍላጎት አላቸው በተጫዋቹ ላይ ወደ ትውልድ ሀገሩ ጣሊያን የመመለስ እድል ይኖራል ተብሎ ነው የሚጠበቀው። በአርሰናል ቤት እንግዲህ በቂ መሰለፊያ እድል እየተሰጡ አይደለም እና ይህ ተጫዋች እንግዲህ ከአርሰናል ለቆ ወደ ሀገሩ ወደ ጣሊያን ይመልሳል ተብሎ ነው የሚጠበቀው። እንግዲህ በአርሰናል ቤት በርካታ ጉዳቶች እየተሰሙ ይገኛሉ እና ጥንቃቄ ማድረግ ይገባል። በተለይ ለአርሰናል ይህ ነገር በጣም ወሳኝ ነው። ጉዳት የሚባል ነገር ላይ በጣም ጥንቃቄ ማድረግ ይገባቸዋል። ምክንያቱም ለዋንጫ የሚፎካከር ክለብ የአንድ ተጫዋች ኢምፓክት ራሱ በጣም የላቀ ነው። ከዚህ አንጻር አርሰናሎችም እንደዚህ አይነት ሲቹዌሽን ላይ በጣም ጥንቃቄ ሊያደርጉ ይገባል ነው ምለው። ምክንያቱም አርሰናል እንግዲህ የዋንጫ ተፎካካሪ እንደሆነ ይታወቃል። የዘንድሮ የውድድር ዘመንን የፕሪሚየር ሊግ ዋንጫ ለማንሳት በጣም የተቃረቡ ክለብ እንደሆነ ይታወቃል እና በእንደዚህ አይነት ሞመንቶች ላይ ደግሞ አንድ ጨዋታ ራሱ ኢምፓክቱ ከፍ ያለ ነው እና ከዚህ አንጻር ጥንቃቄያቸው ከፍ ያለ ወይም የጎላ መሆን አለበት የሚል እምነት ነው ያለኝ። ሚካኤል አርቴታም እንግዲህ ዋነኛ ትኩረቱ የፕሪሚየር ሊግ እንዲሁም ደግሞ የሻምፒዮንስ ሊግ ዋንጫ ይሆናል ተብሎ ነው የሚጠበቀው። እኚህን ዋንጫዎች እንግዲህ ባሉት ጊዜያት በጥንቃቄ መስራት የሚችል ከሆነ ሁለቱንም ዋንጫዎች የማንሳት እድል ይኖራል ተብሎ ይጠበቃል። በዛሬው እንግዲህ አርሰናል የተመለከቱ ስፖርታዊ መረጃዎች እኚህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካም ተመኘው።